የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መሞታቸውን ወይም ደግሞ መቁሰላቸውን ሚዲያዎች ሲቀባበሉት ነበረ። አሁን ላይ ታዲያ እኔ ያልሞትኩም አለው ሲሉ እሳቸው ደግሞ ብቅ ብሎ መናገር ችሏል ማለት ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሰሞኑ መጥፋታቸውን ተከትሎ እንግዲህ በርካታ የመረጃ ምንጮች ጠቅላይ ሚኒስትሩ በኢራን ጥቃት እንደተገደሉ ወይም ደግሞ እንደቆሰሉ ሲዘገብ የቆየ ቢሆንም ጠቅላይ ሚኒስትሩ ከደቂቃዎች በፊት እንግዲህ በአንድ ካፌ ውስጥ ሆኖ ቡና እየጠጡ ቪዲዮ ያሰራጩ ሲሆን እኔ አለው ቡና ወዳለው ህዝቤን ወዳለው ሲሉም ድምጻቸውን አሰምቷል። በተያያዘ ዜና ታዲያ ጠቅላይ ሚኒስትሩ 6 ጣት እንዳላቸው ተደርጎ በኤአይ የተሰራጨውን ቪዲዮ ተከትሎ ጣቶቼን መቁጠር ከፈለጋችሁ ይኸው 5 ጣት ነው ያለኝ ሲሉ ተደምጧል። ዛሬ በኢራንና በሂዝቦላ ላይ ከባድ ጥቃት ሰንዝረናል። በኢራን ላይ ጥቃታችንን አጠናክረን እንቀጥላለን ሲሉም ድምጻቸውን አሰምተዋል። ከዛም በተጨማሪ እንግዲህ በብዙዎች ዘንድ በህይወት መኖራቸውን ማረጋገጥ ችሏል ማለት ነው። እናንተ መረጃውን ሼር፣ ኮፒ ሊንክ አድርጉ፣ ለብዙ ሰዎች አድርሱ። እናንተም ደግሞ ፎሎ እያደረጋችሁ ቤተሰቡን የብዙዎችን የቅሌት ቪዲዮ እንደዚሁም ደግሞ ኢሜል ዘርግፎ የሞተው ኤፕስቲን አሁን ላይ በህይወት አለው እያለን ይገኛል። 1.2 ሚሊዮን ተከታይ እንደዚሁም ደግሞ ቬሪፋይድ በሆነው በቲክቶክ አካውንታቸው ላይ እስካሁን በህይወት አለው የሚል መልእክት አስተላልፈዋል። በዚህ መሰረት ታዲያ እሳቸውን 1.2 ሚሊዮን ሰዎች ይከታተሏቸዋል። እሳቸው ደግሞ 2 ሰዎችን ፎሎ ያደርጓቸዋል። ታዲያ ሁለቱ ሰዎች አንደኛው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሲሆን ሁለተኛው ደግሞ የእስራኤሉ ፕሬዝዳንት ቤንያሚን ኔታንያሁ መሆናቸው ብዙዎችን እያነጋገረ ይገኛል። በብዙዎች ዘንድ ቁጣን ፈጥሯል። በብዙዎች ዘንድ ደግሞ ግርምትን እየፈጠረ ይገኛል። ከዛ በኋላ የቲክቶክ አካውንታቸው ሰርች ሲደረግ ግን መገኘት አልቻለም። ማለትም ዲአክቲቬት ሆኖ ሊሆን ይችላል ብሎ ብዙዎች እየተናገሩ ይገኛሉ። እናንተ ምን ይመስላችኋል? መረጃውን ሼር፣ ኮፒ ሊንክ አድርጉ፣ ለብዙ ሰዎች አድርሱ። እናንተም ደግሞ ፎሎ ያደረጋችሁ ቤተሰቡን ቲክቶክ ላይ ከ18 ሚሊዮን በላይ ተከታዮች ያሉት ዳይላን ፔጅ ለአዶናይ መልስ ሰጥቷል። እንደምታወቀው እንግዲህ አዶናይ ከዚህ አስቀድሞ ቪዲዮ ሰርቶለት እንደነበረ ይታወቃል። በቪዲዮውም ታዲያ አካውንቱ ብዙ ጊዜ ባን ለመደረግ እንደተቃረበ እንደዚሁም ደግሞ ቪዲዮዎቹ ያለምንም የኮሚኒቲ ጋይድላይን ቫዮሌሽን ዳውን እየተደረጉ እንዳለ ማስ ሪፖርት እየተደረጉ እንዳለ ገልጾ በዛ ይሄን አካውንት ለማስተካከል ደግሞ አንዳንድ ነገሮችን እንድረዳው ጠይቆ ነበረ። በዛ መሰረት ታዲያ እሱም በምን እንደምረዳውና እንዴት እንደምረዳው አላቅም፣ ግን ደግሞ ያን ነገር ለማድረግ ፍቃደኛ ነኝ የሚል አይነት ቪዲዮ ሰርቷል። ከዛ ጋር በተያያዘ እንግዲህ እናንተ ሜንሽን እንዳደረጋችሁ የአዶናይ ተከታዮች ሜንሽን እንዳደረጉት ከ100,000 በላይ ሜንሽኖች እንዳሉት ከዚህ በፊትም ደግሞ በአባይ ጉዳይ ከ200,000 በላይ ሜንሽኖች እንደነበሩና ይሄን ነገር ለማድረግ ኢትዮጵያን የሚያክል ነገር እንደሌለ እሱም በመግለጽና አድናቆቱን በመግለጽ ሲናገር ነበረ። መረጃውን ሼር፣ ኮፒ ሊንክ አድርጉ፣ ለብዙ ሰዎች አድርሱ። እናንተም ደግሞ ፎሎ ያደረጋችሁ ቤተሰብ